ከሁለት ዓመት በላይ አንድ ቤት ስትሰሩ የራሳችሁ ቤት የሚመስላችሁ ልጆች ምናችሁን ነው የሚያማችሁ? ሰራተኛ የምትጮቁን። እሷም እኮ እንዳንቺ ስራ ፍለጋ ነው የመጣችሁ ሽሮዋን ለማብሰል። ስራ ማብዛትሽ ሳያንስ የራስሽን ስራ ማሰራትሽ ሳያንስ በምግብ መቅጣትሽ ሳያንስ ደግሞ ከአሰሪ ጋር የምታጣየው ምን አይነት ሰው ነሽ አንቺ? ፈሪያ እግዚአብሔር የለሽም? እቃ ሲቃጠልብሽ እሷ ናት ያቃጠለችው ብለሽ የምትናገሪ ቋንቋ አትችልም ብለሽ ፈጣሪ ሁሉን ቋንቋ የፈጠረ እንዳለ አታቂም? ምንድነው በዚህ ልክ ክፋት? እኛ ኢትዮጵያውያን ካልተሳሰብን፣ እኛ ካልተዋደድን ማን ነው ከጎረቤት ሀገር መጥቶ ነው የሚወደን ወይስ የሚያስብልን? እኛ ነን እኮ እርስ በርስ መተሳሰብ ያለብን። እንዲያውም ማለት ነበረብሽ አንቺ ገና አዲስ ነሽ፣ 3 ወር እስከሚሞላሽ እንደዚህ አይነት ስራ ስለምጂ ጉልበት ያልቃል። አሁን ላይ የሚያልቅ አይመስልሽም? አንቺ ኢትዮጵያ ስትበይ የነበረው ምግብ እዚህ ከ3 ወር በኋላ አይቆይልሽም። ከ3 ወር በኋላ ጉልበትሽ ያልቃል። የዛኔ ደግሞ አሰሪዎችሽ የሚያቆሽ በመጀመሪያው ጉልበትሽ ስለሆነ ስደክሚባቸው ይናደዳሉ፣ ይጣሉሻል። ስለዚህ ጉልበትሽን ቀንሺ። ይሄ ምግብ ሰርተሽ ቢ ይሄ ገንቢ ነው። ቶሎ ቶሎ ስራሽን ስሪና እረፍት አርጊ። ቡና ሰዓትሽን ተጠቀሚ ማለት ያለብሽ ማለት ነው። እንዲያውም ከ3 ዓመት በኋላ አንድ ቤት ስትሰሪ የሰዎቹን ባህሪ ታውቂያለሽ። እንትና ይሄን ይወዳል፣ እንትና ይሄን ትወዳለች፣ እዚህ ቤት ይሄን ደግሞ አይወዱም ብለሽ መናገር እያለብሽ እንዴት አንቺ ነገር ትጭሪበታለሽ? አታሳዝንሽም? እሷም እኮ እንዳንቺው እህቷን፣ ወንድሞቿን፣ እናት አባቷን፣ ልጆቿን ጥላ የመጣችው ፈሰሱን ሽሮ ወደ ተጋቢ ነው ለመቀየር ነው እንጂ ፈሰስ ሽሮ አቶ የመጣ ሰው የለም እዚህ ሀገር። እውነቴን ነው። በጣም ደብሮኛል። እኔ እንደዚህ ለሁለት ለሶስት ሆናችሁ አንድ ቤት የምትሰሩ ልጆች የምታደርጉት ነገር ያስጠላል። ከኪስሽ አይቀነስ ነው ከአንቺ ደሞዝ ነው ተቀንሶ ለዚች ልጅ የሚከፈለው ወይስ ከአንቺ ኪስ ተቀንሶ ነው? ከአንቺ ሆድ ተቀንሶ ነው እቺ ልጅ የምትበላው? ሁሌ ነው የምታመጣው አስቤዛ ለራሷ ለልጆቿ ብላ ነው የምታመጣው። እንዲያውም 2 ልጆች 3 ልጆች ሰራተኛ የሚቀጥሩ ሰዎች ያላቸው ናቸው። ካፒታላቸው ትንሽ ከፍ ያለ ነው። ተጋግዛችሁ ስራችሁን በትክክል ሰርታችሁ እንትን ብትሉ፣ እሷ ሙስሊም ከሆነች የ30 ሰዓቷን ሂጂ ሮጥ ብለሽ ሰግደሽ ነይ ብለሽ ከቨር አድርገሽላት፣ ያቺ ክርስቲያንም ከሆነች ደግሞ ሂጂ ጸሎት አድርገሽ ነይ ቶሎ በይ ብለሽ የጸሎት ሰዓቷን አክብረሽላት ተባብራችሁ። ኢትዮጵያዊነታችን ግን የቱ ጋ ነው? ምንድን ነው ኢትዮጵያዊነት? ትርጉሙ ለራሱ ምንድን ነው? በሰው ቤት ካልተከባበርን እነሱ ያከብሩናል? እኛ ያልተከባበርነውን እነሱ ከየት አምጥቶ ያከብሩናል? ከየት አምጥቶ ይወዱናል? የእውነቴን ነው የምላችሁ። ተከበሩ። በቃ እንደዚህ ስራ የምትሰሩ ልጆች እግዚአብሔር ይገስጻችሁ። እረፉ። ጥሩ አይደለም። እግዚአብሔር አይወድም ነው። አትሞቺም። ይህ ስራሽ ነገ ጌታ ፊት እንደሚፈርድብሽ አታቂም? አሁን እኔ በክርስቲያንነቴ ዛሬ ምድር ላይ የሰራው ስራ ነገዛ እንደሚያስፈርድብኝ አውቃለሁ። የትኛው ስራ ደግሞ እንደሚያሳልፈኝ አውቃለሁ። ገባሽ? ስለዚህ ታቀቡ፣ እረፉ። እንደዚህ አይነት ስራ የምትሰሩ ልጆች እግዚአብሔር ይገስጻችሁ። እረፉ። አትቅጡ። በቃ ልጆችን በምግብ አትቅጡ። በቃ አዲስ የመጡ ልጆች ይብሉ እንዴ። ኢትዮጵያ ምግብ ችግር እኮ የለብንም እኛ። የምግብ ጠዋት እንነሳለን፣ ቁርስ ላይ የምንበላው ለራሱ እዚህ ቀኑን ሙሉ የሚበሉትን ምግብ ነው። እኛ የምግብ ችግር የለብንም። በእውነት ነው የምለው። ይሄን 10% ነው የምፈርመው። ኢትዮጵያ ችግር የለብንም የምግብ። እኛ ቤት ምግብ ከሌለ ጎረቤት እንበላለን። ቡና ተጠርተን ስንሄድ ይሄን የሚያክል አምባሻ ነው የሚሰጠን። በሱ ለራሱ መዋል እንችላለን። እዚህ ግን ያን አምባሻ እዛ ሀገር ቤት ቡና ቁርስ የሚሰጡን፣ እዚህ ሀገር ቁርስ ምሳ እራት ተደርጎ ነው የሚሰጠን። ውሸት እውነት የምታውቁ ልጆች እና በምግብ አትቅጡ፣ ወሬ አታመላልሱ። ብዙ አመት የሰራችሁ ልጆች አታመላልሱ። በቃ ሲሆን እንዲያውም መሆን ያለበት ደሞዝሽን ቆጥቤ፣ እኔ ከዚህም በፊት እንደዚህ አድርጌ ለእንትና እንደዚህ ልኬ እንደዚህ ሁኜ ተበላው፣ አንቺ ደግሞ እንዳትበይ። የራቆት ቪዲዮ ማንም ቢጠይቅሽ አትስጪ። የራቆት ቪዲዮ ማንም ቢጠይቅሽ
ትላኪ ብለሽ አንቺ ታውቂያለሽ። ሶሻል ሚዲያ ላይ 3 ዓመት ቆይተሻል። እንደዚህ አይነት ነገር መምከር አለብሽ። አዲስ ለምትመጣዋለች እዚህ ሀገር ስርቆት እጅ ያስቆርጣል ብለሽ መምከር አለብሽ። እንዳትሰርቅ እዚህ ሀገር ነፍስ ካወጣሽ ነፍስሽ ይወጣል መምከር አለብሽ እንጂ ጠላት የሀገር ልጅ ማለት እኮ እንደ እህት እንደ እናት ልጅ ነው እኔ የማስበው። ማርያምን ሰፍ ነው የምለው እኔ አበሻ መልክ ሳይ እና እረፉ። እሺ፣ እግዚአብሔር ይገጽጻችሁ። እረፉ።